መጽሐፈ መነኮሳት አንቀጽ 1 እግዚአብሔርን የምትወድ ሰውነት እረፍቷ ተድላዋ በእርሱ ብቻ ነው። ስለ መንግሥተ ሰማያት በዚህ ዓለም የሚቀበሏቸው መከራ የዚህን ዓለም መከራ ታግሰው ለሚቀበሉ ሰዎች ተዘጋጅቶ ያለ የወዳኛውን ዓለም ተድላ አይተካከሏትም። ሰዎች የማይገባ ነገር ቢናገሩ በበጎ ፈቃድ ሆነ ታገስ። ልትመጸውት ብትወድ ጥረህ ግረህ ካገኘኸው መጹት። ደስ ብሎ መታገስ ይገባልና በእኛ መታገዝ መላእክት ደስ ይላቸዋል። ለሰውነትህ እረፍት ህድአትን ታገኝ ዘንድ ዘወትር መጽሐፍ መመልከት ውደድ። መጻሕፍት ልቦናህን እግዚአብሔር አይቶ ወደ ማድነቅ ያደርሱታል። በአበይት ኃጣው እንዳትወድቅ ከንዑሳን ኃጣው ተከልከል። ንዑሳን የሚሏቸው ማየት፣ መስማት፣ መብላት፣ መጠጣት ናቸው። በስራ ሁሉ ልል አትሁን። የምትሰራውን ስራ ሁሉ በፈሊጥ በእውቀት ስራ። ተርታ ልብስ መልበስን ውደድ። ትህትናን ትዕግስት ይስማማዋል። ከትዕግስት ጋር የምትሆን ትህትና ሥላሴን ማየት ታመጣለች። ለሰው ከማስተማር ይልቅ ራሱን ንጹሕ ማድረግ ይበልጠዋል። በበጎ ግብር ሆነ ዘማውያንን ምከራቸው፣ አስተምራቸው። ባለ ዘመን ሁሉ እንደ መጻተኛ ኑር። ሁልጊዜ እግዚአብሔርን አመስግን። ሳታውቅ ሳትረዳ በተናገርከው ነገር እንዳታፍር። ያልተረዳኸውን ያላወቅከውን አታስተምር። የመምህርና የደቀ መዝሙሩ ክርክር ለመረዳት የሚደረግ የፍቅር ክርክር ተከራከር። የከሃዲያንን መጽሐፍ ከመመልከት ተከልከል። ሳትሰለች ዘወትር የነቢያት የሐዋርያትን መጽሐፍ ተመልከት። የኃጥአን ጸጋ እንዳታጣ ያልተሰጠህን አትሻ። እየመጸወትክ ጸልይ፣ ሰውነትህን ክብሯ ታያታለህ። መጻሕፍት አብዝተህ ተመልከት። ከዕለት ምግብ የተረፈን ቢኖር ለድሃ ስጥ። በምትወጸምትበትም ጊዜ አስተካክለ መጹት። የምታነበውን አስተውል።